ሰላም ጤና ይስጥልኝ። እንዴት ናችሁ? እንግዲህ እኛ በዚህ ምድር ላይ የተቀመጥንበትን ዓላማ ተልእኮ እናውቃለን። እኔ ሐዋርያው ታምራት ታጠቆ እባላለሁ። ኑናዩ ዓለም አቀፍ ቤተክርስቲያን ስያሜ ያላት ተክዬ ወንጌል እያገለገልኩ ነው። በሰሜን እሄዳለሁ፣ በኦሮሚያም እሄዳለሁ፣ በደቡብም፣ በምስራቁም፣ በሰሜን፣ በደቡብ፣ በምስራቅ፣ በምዕራቡም እየሄድኩ ወንጌል አገለግላለሁ። ኢየሱስ ይሄ መደበኛው የእግዚአብሔር ቃል መጽሐፍ ቅዱስ ምን ይላል መሰላችሁ? ታላቁ ተልእኮ ይላል። ማቴዎስ ምዕራፍ 28ን ከዚህ ከ11ዱ ደቀ መዛሙርት በገሊላ ወዳለው ኢየሱስ ወዳመለከታቸው ተራራ ሄዱ። ባዩት ጊዜ ሰገዱለት፣ ጥቂት ግን ተጠራጠሩ። ኢየሱስ ደቀ መዛሙርቱን ወዳሉበት ቀርቦ እንዲህ አላቸው፣ ሥልጣን ሁሉ በሰማይና በምድር ተሰጥቶኛል። ስለዚህ ሂዱ፣ ሕዝቦች ሁሉ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ ደቀ መዛሙርት ያድርጓቸው ይላል። እንግዲህ በምንሄድበት ሁሉ ኢየሱስ ለደቀ መዛሙርቶቹ ያዘዛቸው ነገር ምንድን ነው ስንል ሂዱ የሚለውን ከተናገረ በኋላ ሥልጣን በሰማይና በምድር ሁሉ ተሰጠኝ ይላል። የሰጠኝን ሥልጣን ሰጥቻችኋለሁ አለ። ይህንን እግዚአብሔር አብ ለወልድ የሰጠውን ሥልጣን ኢየሱስ ደግሞ ለደቀ መዛሙርቶቹ ያስረከበው ሥልጣን እኛ እንዴት ተቀበልነው ነው ጥያቄው መሆን ያለበት። አንተ እንዴት ነው ይህን ሥልጣን የተቀበልከው የሚለውን ስናነሳ መጽሐፍ ቅዱስ በዮሐንስ ወንጌል ምዕራፍ 1 ቁጥር 12 ላይ እንደዚህ ይላል፣ ለተቀበሉት በስሙ ለሚያምኑት ለነሱ የእግዚአብሔር ልጆች ይሆኑ ዘንድ ሥልጣን ሰጣቸው ይላል። ሥልጣንን የተቀበልነው ዳግመኛ በመወለድ ነው። ዳግመኛ በመወለድ ነው። ዳግመኛ የተወለድ ነው መንፈስ ከሆነው ከእግዚአብሔር ነው የተወለድ ነው። ዮሐንስ ወንጌል ምዕራፍ 3 ቁጥር 5 እና 6 ወይም ቁጥር 6 ላይ የሚናገረው ከሥጋ የተወለደ ምንድን ነው አለ? ሥጋ ነው ይላል። ከመንፈስ የተወለደ ምንድን ነው? መንፈስ ነው አለ። ስለዚህ ከእግዚአብሔር መወለዳችንን፣ ከእግዚአብሔር መምጣታችንን፣ ከእግዚአብሔር መውጣታችንን እርግጠኞች ነን ማለት ነው። ሥልጣን የተቀበልነው በምንድን ነው ስንል በልጅነት መብት ነው። በልጅነት የመወለድ ስብዕናን ያገኘ ነው። አንተ ከእግዚአብሔር ተወልደሃል ስትባል እግዚአብሔር ያለው ሥልጣን ምንድን ነው? ሰማይንና ምድርን በምድር ውስጥ ያሉ ፍጥረታትን ሁሉ የፈጠረ አምላክ ወደ ላይ ቀና ስትል ሰማያቶች አንድ ቀንም ሰዎች ልጠበው ብለው እንኳን ሐሳብ ያላነሱለት ሁልጊዜ እንዳማረበት የሚኖር ይሄንን የፈጠረ አምላክ አንተ የእሱ አገልጋይ እንድትሆን ስትመረጥ፣ ስትጠራ፣ ስትመጣ ምንድን ነው የተሰማህ ነው? ለእግዚአብሔር አገልጋይ ከመሆን የበለጠ ነገር አለ እንዴ? እኔ እግዚአብሔር ልጅ ነኝ፣ ከእግዚአብሔር ተወልጃለሁ።
ስለዚህ የምሰብከው ቃል የማስተምረው የእግዚአብሔር ቃል ሰዎችን የመለወጥ አቅም አለው። እኔ ለውጦኛልና እወዳቸዋለሁ። እንቀጥላለን።